በሪያል ማድሪድ ስታዲየም ግንባታ የተሳተፈው እንግዲህ ኩባንያ አሁን ፊቱን ወደ ኢትዮጵያ አዙሯል። ኩባንያው ከየትኛው የሀገራችን ስታዲየም ጋር ስሙ እንደተያዘ ነግራችኋለሁ። ተቀማጭነቱን በጣሊያን ያደረገው ሊሞንታ ስፖርት ለስፖርት ሜዳዎች የሚሆኑ ሰው ሰራሽ አርቲፊሻል እና ቅልቅል ሃይብሪድ ሳሮችን በማምረትና በማንጠፍ ይታወቃል። በፊፋ እውቅና ያለው ተቋም ነው። አሁን መዳረሻው አዲስ አበባ ሆኗል። አርቲፊሻል እና ሃይብሪድ ሳሮችን ያመርታል። ሃይብሪዱ 95 ከመቶ አንዳንዴም 97 ከመቶ የተፈጥሮ ሳር ሲሆን 5 ከመቶ ደግሞ አርቲፊሻል ወይም 3 ከመቶን አርቲፊሻል ሴንቴቲክ ሳር ይጠቀማል ሲሰራ። ሊሞንታ የሚያነጥፈውና የሚያበቅለው ሳሩ በዝናብ ወቅት ውሃን በ5 ደቂቃ ውስጥ የማፍሰስ ችሎታ አለው። እና ይሄ ተቋም አሁን የአቃቂ ቃሊቲ ስታዲየምን ሳር ማንጠፍ ስራ ለመስራት ወደ አዲስ አበባ መጥቶ ከስራ ኃላፊዎች ጋር እየተወያየ ነው የሚገኘው። የሪያል ማድሪድን ስታዲየም ላለፉት 10 ዓመታት ሲያነጥፍ የነበረው ሲቀያየር የነበረውም ይሄ ስታዲየም ነው። አሁን በቅርቡ እንግዲህ የተሰራውንም የቤርናቢው ስታዲየም ሳር የሚያነጥፈው ይኸው ተቋም ነው። የባየር ሙኒክን፣ የአያክስ፣ የአትሌቲክ ቢልባውን ራሽያ ዓለም ዋንጫ ያስተናገደችበትን ጋስፕሮም ስታዲየም እንደዚሁ ከጥቂቱ ከሰራቸው ናቸው። የጣሊያን ገበያን ያው በአብዛኛው የተቆጣጠረ ነው። ስለዚህ የአቃቂ ቃሊቲ ስታዲየም የሳር ነጣፍን ለመስራት ከከተማ አስተዳደሩ ጋር እየተነጋገረ ይገኛል። ይሄ በጣም ጥሩ የሆነ ነገር ነው። ምክንያቱም ምቹ ነው ለተጫዋቾች፣ ከጉዳት ነፃ ያደርጋል። በአብዛኛው በዚህ አይነት በሚሰሩ ሜዳዎች መጫወት ከተሳካ እሰየው የሚያሰኝ ነው። እንዴት አገኛችሁት?